ሐምሌ 7 የቅድስት ሥላሴ ዓመታዊ ክብረ በዓል ለምን ይከበራል? አብርሃም በመገናኛው ድንኳን ደጃፍ ተቀምጦ ሳለ እግዚአብሔር በሶስት ሰዎች አምሳል ተገለጠለት። እርሱም ባሪያችሁን እንሆ አትለፉትና ገብታችሁ ተስተናገዱ አላቸው። እነርሱም አስገባን ደክሞናል አሉት። ከዚህም በኋላ አብርሃም አንዱን ተሸክሞ ቢገባ ሶስቱም በውስጥ ገብተው ተቀምጠው አግኝቷቸዋል። ከዚህም በኋላ ወደ ሚስቱ ወደ ሳራ ሄዶ 3 መስፈሪያ ዱቄት በአንድ ሰልቀሽ አዘጋጂ ብሏታል። እርሱም ፍሪዳውን አርዶ ምሳ አዘጋጅቶ ምሳውን አቅርበው በልተው ተደስተዋል። ከዚህም በኋላ ሥላሴ በዛሬ ዓመት ወደ አንተ ቤት እንመጣለን ሚስት ሳራም ትወልዳለች ብለው ነገሩት። ሳራም በጓዳ ሆና የሚሉትን ቃል ትሰማ ነበርና እድሜዋ ሽምግልናዋ አሳስቧት ሳቀች። እነርሱም ለምን ትስቂያለሽ አሏት። አልሳኩም ብላ ተናገረች። ስለፈራች ስለደነገጠች አልሳኩም ብላ ተናገረች። ይልቁንስ ስቀሻል፣ ስለሳቅሽም የልጅሽን ስም ይስሐቅ ትየዋለሽ። የዛሬ ዓመት ተመልሰን እንመጣለን፣ ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ ብሎ ባርኮት ተለያይተዋል። የቅድስት ሥላሴን ዓመታዊ ክብረ በዓል በማይሌት በቅዳሴ እንድናከብር እግዚአብሔር አምላክ ይፍቀድልን። አሜን።